ሰላም ዩቲዩብ እንዴት ናችሁ? አለሁላችሁ። እኔ በዛሬ ቪዲዮ ይዤላችሁ የመጣሁት አሊኤክስፕረስ ላይ ስታዙ ቀረጥ ያለውን ዕቃ እንዴት ማወቅ እንደምትችሉና ካላግባብ ደግሞ የቀረጥ ክፍያ ራሳችሁን መከላከል የምትችሉበትን መንገድ ነው ማሳያችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ እንዳትረሱ። ወደ ቪዲዮአችን እንግባ። በመጀመሪያ ወደ አሊኤክስፕረስ አፕሊኬሽን ነው የምንሄደው፣ እዛ ላይ ስለምናይ ማለት ነው። ብዙዎቻችሁ ሾፕ ታደርጋላችሁ። አይ ቲንክ ዲስካውንት አለ፣ ፊት ለፊት የመጣልኝ እሱን ነው። ሾፕ ታደርጋላችሁ። ነገር ግን ቀረጥ ያላቸውን ዕቃዎች ማወቅ አንዳንዴ በጣም አስቸጋሪ ነው። ሰው እነዛን ለመለየት የሚረዷችሁ ወሳኝ የምላቸው አንድ ሁለት ቲፖች ሰጣችኋለሁ በዚህ ቪዲዮ ማለት ነው። ስለዚህ ወደ አሊኤክስፕረስ ቀጥታ ከገባም በኋላ እንደምታዩት ዲስካውንት ይሄኛው አለ። የምን ዲስካውንት እንደሆነ ዛሬ ነው ያየሁት። ይሄንን አይ ቲንክ አሪፍ ላይ ናቸው። ሾፕ እናደርጋለን በኋላ ከዚህ ማለት ነው። ስለዚህ አሊኤክስፕረስ ላይ የምታዙት ዕቃ ቀረጥ መኖሩን ወይም አለመኖሩን ከምታውቁባቸው ነገሮች መካከል የመጀመሪያው ምንድነው? ኤክስፔንሲቭ አይተሞች ወይም ደግሞ ውድ አይተሞች ሲሆኑ ቀረጥ ይኖራቸዋል። ምን ማለት ነው? ለምሳሌ እዚህ ጋር የምትመለከቷት ይሄ ክሊፐር መቁረጫ የፀጉር ሼቭ ማድረጊያው ማለት ነው። እሱ $2 ከምናምን ነው። ይሄንን ዕቃና አንድ ደግሞ ይሄኛው ዕቃ የሬዘር ብሌድ ያለው የፂም ማጽጃ ነው። ይሄ ደግሞ ከሚ ነው የሚለው ከሚያ፣ ይሄኛው የፂም ማጽጃ ነው። ከሁለቱ ዴፊኔትሊ ያው ምንም ያለ ጥያቄ ቀረጥ የሚኖረው ይሄኛው ነው ማለት ነው። ለምንድን ነው ቀረጥ የሚኖረው? አንደኛ ኤክስፔንሲቭ የሆኑ አይተሞች ዳር ኮንሲደርድ አስ ይሄ የቅንጦት ዕቃ ምላችሁ ከዚህ በፊት የቅንጦት ዕቃ ተብሎ ኮንሲደር ይደረጋል ብዙ ጊዜ ውድ የሆኑ ነገሮች ማለት ነው። ምክንያቱም እዚህ ጋር የምታዩት ይሄኛው የፂም ማጽጃ እና ሌሎች ደግሞ ሼቨሮች እርካሽ አሉ። እስከ $6 $7 ያህል አሉ። ይሄ ግን $33 ይላል። ሁለቱም ስራቸው አንድ አይነት ሆኖ ይሄ ግን ኤክስፔንሲቭ ነው። ሶ ኤክስፔንሲቭ የሆኑ አይተሞች አብዛኛውን ጊዜ 80-90% ይሄውም 95% ጉምሩክ የመቅረት ቻንስ አለው ውድ ስለሆነ ማለት ነው። ይሄ ካጠገቡ የምትመለከቱት ደግሞ ይሄ አይ ቲንክ ንፋስ ጀት ፋን ይላል። ይሄኛው አሁን $40 ምናምን ነው። ይሄም በቃ እንትን ከጉምሩክ አይወጣም ማለት ነው ከገባ። ምክንያቱም ምንድነው ውድ ዕቃ ሲሆን እነሱ የሚያስቀምጡት ልኬት አለ። ይሄን ያህል ነው ተብሎ የተገለጸ አይደለም። ግን በአብዛኛው $20 ዕቃ በላይ ባታዙ ጥሩ ነው። አንድ ዕቃ ከዛ በላይ ከሆነ አንደኛ ስትመቱትን በእኛ ሀገር ውድ ነው የሚሆነው። በዛ ላይም ደግሞ የቅንጦት ተብሎ ኮንሲደር ሊደረግ ይችላል በእነሱ ማለት ነው። ይህም አሁን የምታዩት $39 ምናምን እነዚያም በጣም ቺፕ አሉ እዚሁ ላይ። ግን እነዚህ ደግሞ ኤክስፔንሲቭ ሆነው የተቀመጡ አንዳንድ እቃዎች ናቸው። ስለዚህ ኤክስፔንሲቭ ዕቃ ከመግዛት ራሳችሁን ቆጥቡ። ሁሌም እንደምንለው ቀረጥ ይኖረዋል ማለት ነው። በሁለተኛ ደረጃ ደግሞ የምትገዙት ዕቃ ሳይዝ ነው። ሳይዙ ትልቅ ከሆነ ምንም ጥርጥር የለውም ጉምሩክ ነው የሚቀረው። ሳይዙ ትልቅ ከሆነ ኢኒሴንስ አሁን የምትገዙት ዕቃ ሰዓት የሚገዛ ሰውና ለምሳሌ ሁለት ዕቃ ኦርደር የምናደርግ ቢሆን የመጀመሪያው ዕቃ ሰዓት ቢሆን ባክግራውንድ ከዚህ ድምጽ ካስቸግራችሁ ሶሪ ማይመች ቦታ ሆኜ ስለምቀራላችሁ ነው። የመጀመሪያ የምታዙት ዕቃ ሰዓት ቢሆንና ሁለተኛው ዕቃ ደግሞ የምታዙት ትንሽ ከዛ ሳይዙ ከፍ ያለ ነገር ቦርሳ ሊሆን ይችላል ወይም ደግሞ ሌላ ኤሌክትሮኒክስ ሳይዙ ከፍ ያለ ነገር ሊሆን ይችላል። ያንን አንድ ላይ ብታዙ የመያዝ ቻንስ ያለው የትኛው ነው? ተለቅ ያለ ሳይዝ ያለው ነው። ምክንያቱም ኦርደራችሁ መሆን ያለበት ብዙ ጊዜ ማነስ አለበት። አንደኛ ማነስም አለበት፣ ብሩም ውድ መሆን የለበትም ማለት ነው። በአብዛኛው ጊዜ ኤክስፔንሲቭ የሆኑ አይተሞች በገዛችሁ ቁጥር የመያዝ ቻንሳቸው ከፍ እያለ ነው የሚሄደው ማለት ነው። ትናንሽ ነገር የሚያዝና ትላልቅ ዕቃ የሚያዝ ሰው አንድ አይደለም ኮንሲደር የሚደረገው። ምክንያቱም አንድም ዕቃ ቢሆን እዚህ አምጥታችሁት በጣም ትርፍ ልታገኙበት እንደምትችሉ እነሱ ያውቃሉ። ያው እዛ የተቀመጡ ሰዎች ስለሆኑ ይህንን ይረዳሉ። ለዛ እናንተ በጥንቃቄ ነው የምታዙትን ነገር በሲስተም ነው ማዘዝ ያለባችሁ ማለት ነው። ምክንያቱም ያያችሁትን ነገር ሁሉ የምታዙ ከሆነ ጉምሩክ ነው ኢንዳፕ የሚያደርገው አብዛኛው ማለት ነው። ስለዚህ አሁን ይሄ ራሱ ቱልቦክስ አሁን ተለቅ ያለ ነው፣ ሻንጣ ነው የሚያክለው። ይህንንና ሰዓት ወይ ይህንን ጆሮ ጌጥ የሚያዝ ሰው እኩል አይደለም ኮንሲደር የሚደረገው። ይህንን ቼክም ላያደርጉት ይችላሉ። ይህን ቀጥታ ነው የሚያልፈው። ይህ ግን ትልቅ ሲሆን ብታመጡት ትርፋችሁ ምን ያህል ነው የሚለው እንደዚህ ተያያዥ ነገሮችን ያያሉ። ሰው እናንተ እነዚህ ነገሮች ቴክ ኬር አድርጋችሁ ማዘዝ ይኖርባችኋል። አይ ሆፕ የቪዲዮ አጋዥ ነበር፣ ጠቃሚ ነበር። ጠቃሚ ነው ብላችሁ ካገኛችሁት ላይክ ማድረግና
ጥያቄ ደግሞ ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። በቀጣይ ደግሞ ጠቃሚ ቲፕ እንዲሰራላችሁ የምትፈልጉትም ካለ እሱን ኮሜንት ላይ እጠብቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቻው